ለፋሽን ትልቁ ሚስጥር ከሆነው ነገር አንዱ ለሰውነታችን አይነት የሚሆን ልብስን መምረጥ ነው። ከሰውነት ቅርጾ ጋር የሚሄዱ ትክክለኛ ልብሶችን መልበስ የእርስዎን ምርጥ ኳሊቲ ሊያጎላና በራስ መተማመንን እንዲሰማዎት ሊያደርግ ይችላል። በዛሬው ቪዲዮ የተለያዩ የሰውነት ቅርጽ አይነቶችንና ለእያንዳንዱ ምን አይነት አለባበስ እንደሚሆን እናያለን። ተከታተሉ። ብዙዎች እንደሚሉት ፐርፌክት የሚባል የሰውነት ቅርጽ የለም። ሁሉም የሰውነት አይነት ያምራል። የሁላችንም ቅርጽ የተለያየ ነው። የተለያየ ቅርጽና መጠን ያለን፣ ዩኒክ የሚያደርገንም ይሄ ነው። ልብስ አላማረበትም የሚባል ሰው የለም። ያላማረብን ይመስለናል፣ ነገር ግን ከኛ ጋር የማይሄዱ ልብሶችን ስለምንለብስ ነው። ልብስ ለመግዛትም ሆነ ያለንን ለማማረጥ የሰውነት ቅርጻችንን መለየት ይኖርብናል። ለሰውነት ቅርጻችን የሚመጥን አለባበስ ከለበስን ላያምርብን አይችልም። የሰውነታችን ቅርጽ አይነቱን ለማወቅ 3 ልኬቶችን ነው የምንወስደው፤ የትከሻ፣ የወገብና የዳሌ። በእነዚህ 3 ልኬቶች ላይ ተመርኩዛችሁ የሰውነት ቅርጻችሁ የቱ እንደሆነና የትኛው አለባበስ ለእናንተ እንደሚሆን ማወቅ ትችላላችሁ። የሴቶች የሰውነት ቅርጽ አይነት በ5 ይከፈላል። አንደኛ ሃወር ግላስ ወይ ደግሞ በተለምዶ 8 ቁጥር የሚባለው ሲሆን ይህ የቅርጽ አይነት ትከሻና ዳሌ ተቀራራቢ የሆነ ስፋት ሲኖረውና ወገብ ከነሱ ያነሰ ወይም ደግሞ ወደ ውስጥ ገባ ያለ ሲሆን ነው። ይህ አይነቱ የሰውነት ቅርጽ ባላንስድ የሆነ መጠን ያለው ነው። ይህ የሆነበት ምክንያት ደግሞ ሰፋ ያለ ዳሌና ትከሻ ያላቸው በመሆኑ ነው። ሃወር ግላስ በብዙዎች ዘንድ ተወዳጅነት ያለው የሰውነት ቅርጽ ነው። እንደዚህ አይነት የሰውነት ቅርጽ ካላችሁ ለአለባበሳችሁ ማተኮር ያለባችሁ ወገባችሁ ላይ ነው። ከላይና ከታች ያለው የሰውነት ክፍል የተመጣጠነ መስሎ መታየት አለበት። ወገባቸው ላይ ያዝ የሚያደርጉ ልብሶችን እንዲሁም ጠቆር ያሉ ቀበቶዎችን ብናዘወትር ከርቪ የሆነውን ሰውነታችንን አጉልቶ ያሳይልናል። ሎው ዌስትድ ከሆኑ ሱሪዎች ይልቅ ሃይ ዌስትድን መምረጥ ተገቢ ነው። ሁለተኛ 4 ማዕዘን ወይም ሬክታንጉላር። 4 ማዕዘን የሰውነት ቅርጽ እኩል በሆነ የትከሻ የወገብና የዳሌ ልኬቶች ይታወቃል። ከላይ እስከታች ተመሳሳይ ሬሾ ያላቸው በመሆኑ ሰውነት 4 ማዕዘን እንዲመስል ያደርገዋል። ይህ ቅርጽ ያላቸው ሰዎች ረዘምና ዘንበል ያሉ ናቸው። ከርቪ የሆነና ገባ ያለ ወገብ ስለሌላቸው ቀጥ ያሉ ይመስላሉ። እንደዚህ አይነት ቅርጽ ካላችሁ 4 ማዕዘንነቱን ለማፍረስና ከርቪ የሆነውን የሰውነት ለመፍጠር ወገባችሁ ላይ ማተኮር ይኖርባችኋል። ወገባችሁ ቀጠን ያለ እንዲመስል በማድረግ የላይኛውና የታችኛው የሰውነት ክፍልን አጉልታችሁ ማሳየት ትችላላችሁ። ፈካ ያሉ ልብሶች ገዘፍ ያለ ሰውነት ያለን የማስመሰል አቅም አላቸው። ስለዚህ እነዚህ የፈኩ ልብሶችን ከላይና ከታች በመጠቀም ጠቆር ያሉ ቀበቶችን ወገባችን ላይ ማድረግ። ዋናው ዓላማችሁ ወገባችሁ እንዲታይ ማድረግ ስለሆነ ወገባቸው ጋር ገባ ያለ የማስመሰል አቅም ያላቸውን ልብሶች ማዘውተር። ለምሳሌ ጃኬት ብናይ ልክ እንደዚህ ወገቡ ጋር ገባ ያለ ከሆነ ወገባችንን ግልጽ አድርጎ ማሳየት ይችላል። ከዚህ በተጨማሪ ሃይ ዌስት የሆኑ ሱሪዎችን እንዲሁም ምስሉ ላይ እንደምትመለከቱት አይነት ሱሪዎችን መምረጥ። ሶስተኛ አፕል ወይም ሞላላ። ይህ የሰውነት ቅርጽ ሰፋ ያለ ትከሻ ወይም ደረት፣ ጠበብ ያለ ዳሌ እና ወገብ አካባቢ ደግሞ ሞላ ያለ በመሆኑ የአፕልን ቅርጽ ያስመስለዋል። እንደዚህ አይነት ሰውነት በመሰረቱ ክብደት ተሰብስቦ ወገብ ላይ ነው ያለው። በእድሜ ትንሽ ገፋ ያሉ ሴቶች ላይ ይህንን ቅርጽ እናያለን። አፕል የሰውነት ቅርጽ ከደረት እስከ ወገብ ድረስ ሙልት ያለና ገዘፍ በማለቱ ከላይ ያለው የሰውነት ክፍላቸውን ከባድ የሆነ ሊያስመስለው ይችላል። የላይኛውንና የታችኛውን የሰውነት ክፍል ለማመጣጠን በታችኛው ሰውነት ላይ ከርቭና ሙላትን የሚፈጥሩ ልብሶችን መልበስ። ሰውነት ላይ ጥብቅ ያሉ ልብሶችንና የወገብን ትልቅነት የሚያሳዩ ልብሶችን ማስወገድ። ይሄ የሰውነት ቅርጽ ያላቸው ሰዎች ብዙ ጊዜ ሰፋ ያሉ ልብሶችን መልበስን ይመርጣሉ። ይህ ግን የባሰ ግዙፍ የማስመሰል አቅም ስላለው ከነሱ ይልቅ ኤላይን ወይም ደግሞ ቀጥ ያሉ ቀሚሶችን፣ በአጠቃላይ ከትከሻ ወደታች የሚወርዱ ልብሶችን ይምረጡ። አራተኛ ፒር ወይም 3 ማዕዘን። በአራተኛ ደረጃ የምናየው 3 ማዕዘን ወይም ፒር የሚባለውን የሰውነት አይነት ሲሆን እንደዚህ አይነት ቅርጽ ያላቸው ሰዎች አነስ ያለ ትከሻና ሰፋ ያለ ዳሌ እንዲሁም ቀጠን ያለ ወገብ ያላቸው ናቸው። ከሃወር ግላስ ጋር ተቀራራቢ ስለሆነ እንዳትወዛገቡ ልኬታችሁን በደንብ መውሰድ አለባችሁ። ይህ የሰውነት ቅርጽ አይነት በመሰረቱ የላይኛው የሰውነት ክፍላችን ከታችኛው ያነሰና የታችኛው ከላይኛው የገዘፈ በመሆኑ ቁልፍ ትኩረታችሁ የላይኛው አካል ላይ መሆን አለበት። ጠቆር ያሉ ሱሪዎችንና የላይኛውን ክፍል ማጉላት የሚችሉ ፍክት ያለ ቀለም ያላቸውን ልብሶች ብትለብሱ የላይኛውና የታችኛውን ሰውነት ስለሚያመጣጥንላችሁ ተመራጭ ነው። 3 ማዕዘን የሰውነት ቅርጽ ካላችሁ ምንጊዜም ትከሻችሁ ከታችኛው ሰውነታችሁ ጋር እንዲመጣጠን ማድረግ አለባችሁ። ለዚህም ከትከሻችሁ ሰፋ ያሉና ከፍ ያሉ ልብሶችን አዘውትሩ።
በአምስተኛ ደረጃ የምናየው ኢንቨርትድ ትራያንግል ወይም ደግሞ የተገለበጠ ሶስት ማዕዘንን ነው። ይህ የሶስት ማዕዘን ተገላቢጦሽ ሲሆን ሰፋ ያለ ትከሻና አነስ ያለ ዳሌ ያላቸው ሰዎች በዚህ የሰውነት አይነት ይመደባሉ። ብዙ አትሌቶች ይህ የሰውነት ቅርጽ አላቸው። ሰፊ ለሆነው ትከሻ ከታችኛው ሰውነታችን ጋር ሚዛናዊ የሆነ ምስል ለመፍጠር ቅድም ያልነውን ተገላቢጦሽ ማድረግ ነው። ይሄ ቅርጽ ካላችሁ ማጉላት ያለባችሁ የታችኛውን የሰውነት ክፍል ስለሆነ ከላይ ፍክት ያለ ቀለም ያላቸውን ቶፖች አትልበሱ፣ ምክንያቱም የባሰ ያጎላዋል። ይልቁኑ ወገባችሁ ግልጽ ሆኖ እንዲታይ በማድረግ ደብዘዝ ያሉ ቶፖችን መልበስ ይኖርባችኋል። ጠቆር ካሉና ደብዘዝ ካሉ ሱሪዎች ይልቅ ፍክት ያሉ ሱሪዎችን መጠቀም ተመራጭ ነው። እናንተም በተመለከታችሁት መሰረት የሰውነት ቅርጻችሁ የቱ እንደሆነ በማወቅ አለባበሳችሁን ማስተካከል ትችላላችሁ። እስካሁን ካወራናቸው ውስጥ የእናንተ ቅርጽ የትኛው እንደሆነ ኮሜንት ላይ አሳውቁ። ስለ እያንዳንዱ የሰውነት ቅርጽ አይነት በሰፊው በሌላ ቪዲዮ ሰራላችኋለሁ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ።